የኢራን አብዮታዊ ዘብ ኢስላሚክ ሪቮሉሽነሪ ጋርድ ክሮብ። የኢራን አብዮታዊ ዘብ ኢስላሚክ ሪቮሉሽነሪ ጋርድ ክሮብ ወይም በምህፃሩ IRGC ከ1979 ጀምሮ ከኢራን እስላማዊ አብዮት በኋላ የተቋቋመ ልዩ የጦርና የፖለቲካ ተቋም እንደሆነ ይነገራል። ዋና ዓላማውም የእስላማዊ አብዮቱን እሴቶች፣ የመንግስትን ስርዓትና የከፍተኛ መሪውን ማለትም ሱፕሪም ሊደር ስልጣን መጠበቅ እንደሆነም በርካቶች ይናገራሉ። ከመደበኛ የኢራን ጦር ወይም አርተሽ በተለየ ሁኔታም የተቋቋመ እንደሆነ ይታወቃል። ተቋሙ በጦር ኃይል ብቻ ሳይሆን በፖለቲካ በኢኮኖሚና በውጭ ግንኙነት ውስጥም እጅግ ከፍተኛ ተጽዕኖ አለው። ከ1979 የኢራን አብዮት የሻህ መንግስት ከስልጣን መውረድ በኋላም አዲሱ እስላማዊ መንግስት በመደበኛ ጦር ላይ ሙሉ እምነት አልነበረውም። በዚህ ምክንያትም በአብዮቱ የተወለደና ለአብዮታዊ እሴቶች ብቻ ታማኝ የሆነ አዲስ የጦር ኃይል መፈጠሩ አስፈላጊ ሆኖ ተገኘ። በዚህ መሰረትም የኢራን አብዮታዊ ዘብ ተቋቋመ። ከ1980 እስከ 1988 የኢራን ኢራቅ ጦርነት ወቅትም አብዮታዊ ዘቡ ትልቅ የሆነ ሚና ተጫውቷል። ይህ ጦርነትም ተቋሙን ከቀላል ሚሊሻ ወደ ተደራጀ የጦር ኃይል እንዲለወጥ ያደረገው ሲሆን አብዮታዊ ዘቡም 5 ዋና ዋና ክፍሎች አሉት። የመሬት ኃይል፣ የባህር ኃይል፣ የአየር ኃይል፣ ባሲጅ የተባለ ፓራሚሊተሪን ጨምሮም ቅዱስ እየተባለ የሚጠራው የውጭ ኦፕሬሽን ኃይሎች ናቸው። አብዮታዊ ዘቡም በተለይ የአየር ኃይሉ የኢራን መከላከያ ስትራቴጂክ ዋና መሰረት ነው። ባሲጅ እየተባለ የሚጠራው ልዩ ኃይል የህዝብ ምልሻ ሲሆን በማህበረሰቡ ውስጥ የመንግስት ቁጥጥርን ለማጠናከር ዋና መሳሪያ ሆኖ ያገለግላል። በዚህም የተቃውሞ ሰልፎችን ማቋረጥ፣ በህዝብ ላይ ቁጥጥር ማድረግና አብዮታዊ እሴቶችን ማስተላለፍ ዋና ዋና ሚናዎቹ ናቸው። ወደ 100 ሺህ የሚጠጉ ወንድና ሴት እስላማዊ በጎ ፈቃደኛ ሚሊሻዎች ያሉበት ባሲጅ ታጣቂ ኃይልን ይቆጣጠራል። ባሲጅ ለአብዮቱ ታማኝ ሲሆን ብዙ ጊዜ በአገሪቱ ውስጥ የሚፈጠሩ ተቃዋሚዎችን ለመበተን ይጠቀምበታል። አብዮታዊ ዘቡና ባሲጅ በአውሮፓውያኑ 2009 አወዛጋቢ የነበረውን የቀድሞ ፕሬዝዳንት መሐመድ አህመድ ነጃድ እንደገና መመረጥ ተከትሎም የተቀሰቀሰውን ተቃውሞ አስቁሞታል። በዚህ ተቃውሞም በርካታ የተቃዋሚ ደጋፊዎች የተገደሉ ሲሆን በሺዎች የሚቆጠሩ ታስረዋል። የአብዮታዊ ዘቡ ኃይል ከአያቶላህ አሊ ኸሜኒ ጠንካራ ድጋፍ ጋር በኢራን ፖለቲካ ቁልፍ ዋና ተዋናይ መሆን ችሏል። የአብዮታዊ ዘቡ መኮንኖችም በመንግስት በምክር ቤትና በሌሎች ተቋማት ላይ ወሳኝ ቦታዎችን ይዘዋል። የአብዮታዊ ዘብ መኮንኖችም በተደጋጋሚ የመንግስት ፖሊሲዎችን ይተቻሉ። የቀድሞ ዋና ኮማንድ ሜጀር ጀነራል መሐመድ አሊ ጃፋር ኢራን በ2015 የፈረንጆቹ አቆጣጠር ከዓለም ሀያላን ጋር ካደረገችው የኒውክሌር ስምምነት ጋር በተያያዘም በፕሬዝዳንት ሐሰን ሩሃኒ የቀረቡ ሐሳቦችን በግልጽ ሲቃወሙ ታይተዋል። በኢራን ወታደራዊና ፖለቲካዊ መድረኮች ላይ ጉልህ ሚና ያለው አብዮታዊ ዘብ የአገሪቱን የምጣኔ ሀብት ሲሶ ያክሉ እንደተቆጣጠረ ይታሰባል። አብዮታዊ ዘቡ ከወታደራዊ ዘርፍ ባሻገር በቤቶች፣ በግድብና በመንገድ ግንባታ፣ በነዳጅና በጋዝ ፕሮጀክቶች፣ በምግብና በትራንስፖርት እንዲሁም በትምህርትና በባህል ፕሮጀክቶች ላይ በንቃት ይሳተፋል። የቅዱስ ኃይል የIRGC የውጭ ኦፕሬሽን ክፍል ነው። በሊባኖን፣ በሶሪያ፣ በኢራቅ፣ በየመንና በሌሎች ሀገራት ውስጥ የኢራን ተጽዕኖ ለማስፋት ይሰራል። አብዮታዊ ዘብ በኢራን ፖለቲካ ውስጥ በቀጥታ የሚሳተፍ ተቋም ሲሆን በርካታ የመንግስት ኃላፊዎች ከIRGC የወጡ እንደሆኑ ይነገራል። በኢኮኖሚው ዘርፍም ቢሆን IRGC በኮንስትራክሽን፣ በነዳጅና በቴሌኮም ዘርፎች ትልቅ የንግድ ተቋማትን ይቆጣጠራል። ይህ ኃይል መንግስትን ከውጭ ማዕቀብ ጫና ለመቋቋም የሚረዳው ሲሆን ነገር ግን በውስጥ የኢኮኖሚ ፍትህ ጥያቄዎች ሁልጊዜ ይነሱበታል። ብዙ የምዕራብ ሀገራት አሜሪካን ጨምሮ ማለት ነው IRGCን እንደ የሽብር ቡድን አድርገው ይፈርጁታል። በግጭቶች ውስጥ ያለው ሚና ተከትሎም የተከሰተ ክስ እንደሆነ ይነገራል። የቅዱስ ኃይል በሶሪያ ከ10 ዓመታት በላይ በተካሄደው የእርስ በርስ ጦርነት ወቅትም ከስልጣን የተባረሩትን በሽር አልአሳድን በመደገፍ ጉልህ ሚና የተጫወተ ሲሆን ኃይሉ ለፕሬዝዳንት በሽር አልአሳድ ታማኝ የሆኑ ኃይሎችን በማማከር እንዲሁም ከሱ ጋር በመሆን የሚዋጉ በሺዎች የሚቆጠሩ የሺዓ ሙስሊም ሚሊሻዎችን እንዲሁም በኢራቅ ISISን ለማሸነፍ የረዳውን በሺዓዎች በላይነት የሚመራውን ልዩ ኃይል በማስታጠቅ ሲደግፍ ቆይቷል። ይህ በሶሪያና በአካባቢው የተካሄደውን ግጭቶች የእስላማዊ አብዮታዊ ቡድን አዛዥ የነበሩት ጀነራል ሱሌማኒ በኢራን ውስጥ ይበልጥ እንዲታወቁ አድርጓቸዋል። ኢራን ግን IRGCን እንደ ህጋዊ የመንግስት መከላከያ ኃይል ትቆጥረዋለች። የአገሩን ሉዓላዊነት ለመጠበቅ አስፈላጊ እንደሆነም ትናገራለች። በአጠቃላይ የኢራን አብዮታዊ ዘብ በጦር በፖለቲካና በኢኮኖሚ እንዲሁም በውጭ ግንኙነት ዘርፎች የተስፋፋ ኃይል ያለው ተቋም ሲሆን ያለዚህ ኃይልም የኢራንን የውስጥ ፖለቲካና የቀጠናውን ፖለቲካ ማካሄድ አዳጋች እንደሆነ ይነገራል። ለመሆኑ በአርትሽና በእስላማዊ አብዮታዊ ዘብ IRGC ወይም ሴፓ መካከል ያለው ልዩነት ምንድን ነው? ኢራን ከሌሎች ሀገራት ከሚለያት አንዱ ሁለት የተለያዩ የጦር ኃይሎች መያዟ ነው። እነዚህም አርቴሽ ኢስላሚክ ሪፐብሊክ ኦፍ ኢራን አርሚ እንዲሁም እስላማዊ አብዮታዊ ዘብ ናቸው። ሁለቱም የጦር ኃይሎች ሆነው ቢያገለግሉም በመነሻም በተግባርም ባላማም በፖለቲካ ሚናም በጣም እንደሚለያዩ ይነገራል። ከናፈጣጠራቸውም አንዱ የመንግስት ጦር ሌላኛው የአብዮቱ ዘብ ጠባቂ ተብለው ይጠራሉ።
አርቴሽ የኢራን መደበኛ ጦር ሲሆን ከእስላማዊ አብዮቱ ማለትም ከ1979 በፊት የነበረው የመንግስት ጦር እንደሆነ ይነገራል። ጦሩ በነገስታት ዘመን የተገነባ ሲሆን ዋናው ሚናው የአገር መከላከያነት ነበር። ኢስላማዊ አብዮቱ ከተካሄደ በኋላ አርቴሽ የቀጠለ ቢሆንም ነገር ግን በአዲስ ስርዓት ውስጥ ኃይሉ የተገደበ ነበር። ኢስላማዊ አብዮታዊ ዘብ ወይም ሴፓ ግን በ1979 ከእስላማዊ አብዮት በኋላ ተመስርቶ የተፈጠረ ኃይል እንደሆነ ይነገራል። ዓላማውም የእስላማዊ አብዮቱና አዲሱን ስርዓት ከውስጥና ከውጭ ጠላቶች መጠበቅ ስለነበር ከመጀመሪያው ጀምሮም ፖለቲካዊና ኢዲዮሎጂያዊ መሰረት ነበረው። የአርቴሽ ዋና ዓላማና ተግባር የኢራን ድንበርና አገራዊ ልዩነት መጠበቅ፣ ከውጭ የሚመጣ ወታደራዊ ጥቃት መከላከል፣ በአብዛኛው ከፖለቲካ ርቀት ያለው መደበኛ የጦር ኃይል ሲሆን ኢስላማዊ ስርዓቱን ጨምሮ የአብዮት እሴቶችን መጠበቅ፣ የውስጥ ተቃውሞን መቆጣጠር፣ ከኢራን ውጭ በቀጠና ሀገራት ላይ ተጽዕኖ ማሳደር፣ ፖለቲካዊ ደህንነትና ኢኮኖሚያዊ ሚና መጫወት ያካትታል። መዋቅርና ኃይልን በሚመለከት አርቴሽ እንደ ሌሎቹ ሀገራት ያለ መደበኛ የመሬት ኃይል፣ የአየር ኃይልና የባህር ኃይል ያለው ሲሆን ሴፓም የመሬት ኃይልን ጨምሮ በፋርስ ባህር በጣም ንቁ የሆነ የባህር ኃይል እንደሆነ ይነገራል። ይህ ኃይል የሚሳኤልና የአየር ኃይልን ያካትታል። የቁድስ ፎርስ የውጭ ኦፕሬሽኖችን ሲይዝ፣ ባሲጅ በበኩሉ የህዝብ ኃይልን በመቆጣጠር የአገሪቱን ደህንነት እጅግ ሰፊና የተዋሃደ መዋቅር እንዲኖረው አድርጎታል። አሁን ግን ኢራን ከውስጥ የተነሳባት ሰዓት ከሀገር ውስጥ ደህንነት ጠባቂዎች፣ ከውጭ የመጣባት ወረራ ስጋትም እንደ የቁድስ ፎርስ ካሉ የውጭ ዘቦች ኃይል በላይ እየሆነ መጥቷል። ኢራን አሁን እንደ መስቀል ሙልሙል ነች። ከላይም ከታችም እሳት ይነድባታል። ታዲያ ጥያቄው እሳቱን የሚያጠፋላት ከመንደድስ የሚያድናት ማን ነው የሚለው ነው። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።